እንቅልፍና እድሜ ደራሲ በእውቀቱ ስዩም። ክፍል 1 መውረድና መውጣት። አንድሮሜዳ ወደ መቃብር ከወረደች ከጥቂት ደቂቃዎች በኋላ የሕይወት ታሪኳን ለማንበብ የተመረጠ ሰው ከፍ ወዳለ ቦታ ወጣ። ምን አነበበ? ቃል በቃል ነው፣ ለማስታወስ አልችልም። በደፈናው አንድሮሜዳ በአዲስ አበባ እንደተወለደች፣ ዘፋኝ እንደነበረች፣ ግጭት ስለደረሰባት እንቅልፍ ተጫጭኗት መኪና ስታሽከረክር በ27 ዓመቷ ከዚህ ዓለም በሞት እንደተለየች አንድ አንቀጽ አነበበ። ይህን ስሰማ ፊቴ በመዳፎቼ ቀብሬ አነበሁ። ይህን ባልማድ የለኝም። እናቴ የዛሬ 2 ዓመት ገደማ ሞታለች። በጣር ላይ ያለች በጣም የሚያስጨንቅ ሀሳብ መጣብኝ። ስትሞት እንባ ከየት አመጣለሁ አልኩ። የሰፈራችን ሰዎች የእናትነትን ፍቅር የሚለኩት በልጅ እንባ ብዛት መሆኑን አውቃለሁ። ደግነቱ የፈራሁት አልደረሰም። በቀብሯ ሰዓት ካፊያ ወረደ፣ ፊቴ ረጠበ። የፊቴ እርጥበት ከሰማይ ይምጣ ከቅንድቤ እርግጠኛ የሆነ ሰው አልነበረም። አሁን ግን ያለ ልማዴ ፊቴን በመዳፎቼ ቀብሬ አለቀስኩ። ያለቀስኩት አንድሮሜዳ ስለሞተች አይደለም። የ27 ዓመት ህይወቷ በአንድ ሽራፊ አንቀጽ ሲደመደም ስለሰማው ነው። ይህን የጻፍኩት ከዚህ በመነሳት ይመስለኛል። አንድሮሜዳን አፈቅራት ነበር። ፍቅርን የያዘኝ ከአንድ አንቀጽ የማይበልጥ የህይወት ታሪክ ካላት ሴት ጋር ነው ብሎ መቀበል ግን ከበደኝ። የተሸበሸበ ታሪኳ ማራኪ ቀለም እንዳለው ዣንጥላ ካልተዘረጋን እንደማያምር ገባኝ። ገድሏን ከአንድ አንቀጽ ወደ ብዙ ገጾች ላሳድገው ተነሳው። ሁላችንም በምንወዳቸው ሰዎች ክብደት ልክ እንመዘናለን። የምንወዳቸው ሰዎች ታሪክ በአንድ አንቀጽ ሲሰፈር ስንሰማ ይህ ስፍር የእኛ መሆኑን እንረዳለን። ይህኔ ሆድ ብሶን ፊታችን በመዳፋችን ቀብረን እናለቅሳለን። አንድሮሜዳ ከተቀበረች 3 ሳምንት ሆናት። እጠጣለሁ። ከትናንት የተሻለ ስካር ፍለጋ ከቡና ቤት ወደ ቡና ቤት እዘላለሁ። ትናንትና ምሽት ጠጥቼ ሀረግ በለበሰ የግንብ አጥር ስር በረጅም ስሸና በዚህ ዕድሜ አጥር ስር ስትሸና ትንሽ አታፍርም የሚል ከራራ ድምፅ ከጨለማ መሃል ተወረወረብኝ። አጥሩ ስር በሽናት የጠቀመኝ ከልደት ቀን በፊቴ ዕድሜን የሚያሳስብ ሰው ላከብኝ። አንድ ኢትዮጵያዊ ሊኖርበት በተፈቀደለት አማካኝ የዕድሜ ክልል ላይ የደረስኩ ይመስለኛል። ይህን ያህል ዘመን ኖሬ፣ ይህን ያህል ዘመን ጥሬ ቤቴን፣ ኪሴን፣ ልቤን ስፈትሽ ነበር ከሚለው ቃል በስተቀር ምንም ጥሪት እንደሌለኝ ያወቅኩ ነበር የሚለው ቃል የተረፈው ሰው ከተራኪ በቀር ምን መሆን ይችላል? ይህ ታሪክ ከሚከናወነው በአዲስ አበባ ውስጥ ስለሆነ የመኪና አደጋ ጭብጥ ቢኖረው አይገርምም። አዲስ አበባ ውስጥ የመኪና አደጋ ያልታየበት ዘመን ካለ ከምኒልክ በፊት በነበረው ጊዜ ነው። ምክንያቱም ያን ጊዜ መኪና ወደ ሀገሪቱ አልገባም። ሀያላን ሀገሮች ለአፍሪካ የሚያቀብሉትን የጦር መሳሪያ ቁጥር ይቀንሱ፣ በተለይ ታንክና ታክሲን። ባለፈው በመዲናይቱ በተካሄደ የመንግስት ተቃዋሚዎች አመፅ ምክንያት ታክሲዎች 3 ቀን ስራ ቆሙ። አዲስ አበባ 3 ቀን ሙሉ ከትራፊክ አደጋ ተገላ እገለች።